በምናባችሁ ሳሉት። አንድ ሰው አፍንጫችሁ ውስጥ ቀጭን ብረት አስገብቶ ጭንቅላታችሁ ውስጥ ያለውን አእምሮ እየፈጨና እየማማ ጎርጉሮ ሲያወጣው፣ ይሄ የሚያስፈራ የሆረር ፊልም ትዕይንት አይደለም። የጥንት ግብፃውያን ለሺህ ዓመታት ሙሚዎችን ሲያዘጋጁ የነበረው እጅግ ዘግናኝ እውነታ ነው። እጅግ የሚገርመው ግን ይሄ የሞት ምስጢር ዛሬ በደጃችን ካለው የአባይ ወንዝና ከኢትዮጵያ ሕልውና ጋር በጥልቅ መያያዙ ነው። ግብፅ ይህንን እንድታውቁት አትፈልግም። ፈርዖኖች ስለ ውሃው ያላቸው ፍርሃት ምን ያክል ጥልቅ ቢሆን ነው ዛሬም ድረስ የግብፅ ወታደሮች በሶማሊያ በኩል ከበው ሊያስቆሙን የሚሞክሩት? ፒራሚዶች ውስጥ ያለው እያንዳንዱ ድንጋይ የኢትዮጵያ ለም አፈር ሽታ በውስጡ ደብቆ ይዟል። ዛሬ የምነግራቸው ታሪክ ስለ ጥንታዊ መቃብሮች ብቻ አይደለም። ግብፅ ለዘመናት የደበቀችው ትልቁ ምስጢር ዛሬ አደባባይ ሲወጣ እናያለን። አንድ ሰከንድ እንኳን ፈቀቅ እንዳትሉ፣ ምክንያቱም ቀጥሎ የምነግራችሁ እውነት በታሪክ መጽሐፍት ላይ ፈጽሞ የማታገኙት ድብቅ መረጃ ነው። ጉድ ለማየት ተዘጋጅታችሁ ከሆነ ወሬውን በአቦል ጀምረናል። ለሺህ ዓመታት ግብፃውያን አንድ ትልቅ ውሸት ሲያምኑ ኖረዋል። አባይ የሚመጣው ከሰማይ ነው ብለው ያስቡ ነበር። እውነቱ ግን ከእግራቸው ስር ያለው ለም አፈር ከኢትዮጵያ ተራሮች በደምና በላብ ተቆፍሮ የመጣ መሆኑ ነው። ፈርዖኖች ይህንን ምስጢር ሲረዱ የደረሰባቸው ድንጋጤ ዛሬም ድረስ በግብፅ ቤተ መንግሥት ውስጥ አለ። አባይ ቢደርቅ ግብፅ እንደ ሻማ ትቀልጣለች። ለዚህም ነው ጥንታውያን ፈርዖኖች የኢትዮጵያን ተራሮች የአማልክት ምድር እያሉ የሚጠሩት። አብዛኛው ሰው ይህን ክፍል በተሳሳተ መንገድ ይረዳዋል። ግብፅን የገነባች ኢትዮጵያ ናት ስንል በኩራት ብቻ ሳይሆን በሐቅ ነው። የወንዙ ሙላት የፈርዖኖች ዙፋን ያቆማል፣ የወንዙ መጉደል ደግሞ ስልጣኔያቸውን ይበትነዋል። ዛሬ የምናየው የዲፕሎማሲ ፍጥጫ መነሻው ይኸው የሺህ ዓመታት ስጋት መሆኑን ስትረዱ ነገር ሁሉ ግልጽ ይሆናል። ወደ ግብፅ ባህል ስንገባ ደግሞ ይበልጥ ትገረማላችሁ። እነዚህ ሰዎች ለድመት ያላቸው ፍቅር ከሰው ልጅ በላይ ነበር። አንድ ቤት ውስጥ ድመት ብትሞት ቤተሰቡ በሙሉ ሐዘኑን ለመግለጽ ቅንድቡን ይላጫል። ድመት የገደለ ሰው ደግሞ በሕይወት የመኖር መብት የለውም። የውበት ጥበባቸውም ቢሆን የሚገርም ነው። ወንዱም ሴቱም ኩል የሚቀቡት ለጌጥ ብቻ ሳይሆን ከአባይ ወንዝ ዳርቻ የሚመጡ ትኋኖችንና ኢንፌክሽኖችን ለመከላከል ነው። በጣም የሚገርመው ግን ሙሚ አሰራራቸው ነው። ሙሚ ማለት አንድ ሰው ከሞተ በኋላ አካሉ ሳይበሰብስ ለሺህ ዓመት እንዲቆይ በልዩ ኬሚካል የማከም ጥበብ ነው። እዚህ ጋር አንድ ትልቅ ጉድ አለ። ጭንቅላታችሁ ውስጥ ያለው አእምሮ ምንም ጥቅም የሌለው ፈሳሽ ይመስላቸው ነበር። ለዚህም ነው በአፍንጫ በኩል ጎርጉሮ አውጥተው የሚጥሉት። እነሱ የሚያከብሩት ልብን ብቻ ነው። ምክንያቱም ከሞት በኋላ በሚደረገው ፍርድ ወቅት ልብ የአንድ ሰው እውነተኛ ማንነት ምስክር ናት ብለው ያምናሉ። በግብፅ ታሪክ ውስጥ ትልቁ የንግድ ድራማ የተከናወነው ወደ ፑንት ምድር በተደረገው ጉዞ ነው። ፑንት ማለት የዛሬዋ ኢትዮጵያና ኤርትራ መሆኗን የታሪክ ምሁራን ያረጋግጣሉ። ግብፃውያን እኮ ለዘመናት ዕጣን፣ የዝሆን ጥርስና ወርቅ የሚገዙት ከእኛ ነበር። ኢትዮጵያ ለፈርዖኖች ትልቅ የቅንጦት ዕቃዎች መገበያያ ነበረች። ግብፅ ይህንን እንድታውቁ አትፈልግም። ዛሬ በየሙዚየሙ የምናያቸው የፈርዖኖች የወርቅ ዘውዶችና ጌጣጌጦች መነሻቸው የኢትዮጵያ ምድር ነው። ስልጣኔያቸውን ያደመቁት በእኛ ሀብት መሆኑን ስናውቅ ግንኙነቱ ከውሃ በላይ እንደሆነ እንረዳለን። ዛሬ ለምንድነው በንግድ ፋንታ ፖለቲካው የገዘፈው የሚለውን መልስ ደግሞ በቀጣይ ክፍል እናገኘዋለን። ብዙ ጊዜ ፊልም ላይ የምታዩቸው ፈርዖኖች ነጮች ብቻ መስለው ሊቀርቡ ይችላሉ። ይህ ግን ታላቅ የታሪክ ስርቆት ነው። በ750 ዓመተ ዓለም አካባቢ ከኢትዮጵያና ከሱዳን ምድር የተነሱ የኩሽ ነገሥታት ግብፅን ለ100 ዓመታት በኃይል ገዝተዋታል። እነዚህ ጥቁር ፈርዖኖች የፈረሰውን የግብፅ ስልጣኔ አድሰዋል። ትልልቅ ፒራሚዶችንም ገንብተዋል። ንጉሥ ታራቃ የሚባለው ታላቅ መሪ ግብፅን ከሶራውያን ወረራ የታደገ ጀግና ነበር። ስለዚህ ግብፅ የኔ ብቻ የምትለው ታሪክ በሙሉ የጋራ አፍሪካዊ ታሪካችን ነው።
እኛ የታሪክ ተመልካች ብቻ ሳንሆን የፒራሚድ ባለቤቶችና የግብጽ አስተዳዳሪዎችም ነበርን። ጥቁር ፈርዖኖች መኖራቸውን ስንቶቻችሁ ታውቁ እንደነበር ኮሜንት ላይ ያሳውቁኝ። መካከለኛው ዘመን ላይ የነበረው ፖለቲካ ደግሞ ከታሪክ በላይ እጅግ አስገራሚ ነው። የኢትዮጵያ ቤተክርስቲያን ጳጳስ የምታስመጣው ከግብጽ እስክንድሪያ ነበር። ይህንን አጋጣሚ በመጠቀም የግብጽ ነገስታት ጳጳሳቱን እንደ ፖለቲካ መሳሪያ ይጠቀሙባቸው ነበር። ኢትዮጵያ ግን ዝም አላለችም። የኢትዮጵያ ነገስታት ጳጳስ ካልተላከ ወይም ግብጽ ውስጥ ያሉ ክርስቲያኖች ከተበደሉ አባይን እንገድባለን የሚል ጠንካራ ማስፈራሪያ ይልኩ ነበር። ንጉሥ ላሊበላ አባይን ለመጥለፍ ወይም መቆፈር ጀምሮ እንደነበርና ግብጻውያን በድንጋጤ እግራቸው ስር እንደወደቁ ታሪክ ይመሰክራል። ውሃውና ሃይማኖቱ እንዴት ተሳስሮ ለዘመናት የሁለቱን ሀገራት ሕይወት ሲመራ እንደቆየ ማየት ያስገርማል። ቀጥሎ የሚሆነው ደግሞ ይበልጥ ያስገርማቸዋል። ዛሬም ያው ድራማ በሌላ ዘመናዊ መልክ ቀጥሏል። እንግዲህ ወደ ዛሬው ወቅታዊ እውነት እንምጣ። ኢትዮጵያ ታላቁ የህዳሴ ግድብ ላይ አምስተኛውን ዙር ውሃ መሙላት ስታጠናቀቅ ግብጽ ትልቅ ድንጋጤ ውስጥ ገብታለች። ግድቡ ኃይል ማመንጨት ጀምሯል። ኢትዮጵያም በቃሏ መሰረት ሙሌቱን በድል ጨርሳለች። ግብጽ ግን አሁንም አልተቀመጠችም። ዛሬ ግብጽ ከሶማሊያ ጋር ወታደራዊ ስምምነት አድርጋ ወታደሮቿን ወደ ሞቃዲሾ ልካለች። ይሄ ለኢትዮጵያ ምን ማለት እንደሆነ ግልጽ ነው። አባይን ከምንጩ መቆጣጠር ካልቻልኩ በጎረቤት ሀገር በኩል ጫና ፈጥራለሁ የሚል የከበባ ስልት ውስጥ ገብተዋል። አባይ ዛሬም የጦርነትና የሰላም ቁልፍ ሆኖ መቀጠሉን እናያለን። የወደፊቱ ጊዜ ምን ይዞ እንደሚመጣ ደግሞ በጋራ የምናየው ይሆናል። ውድ የሀገሬ ልጆች፣ ዛሬ አብረን የተጓዝነው መንገድ ረጅምና ጥልቅ ነው። ከአስፈሪዎቹ የሙሚ ሚስጥራት ተነስተን እስከ ዛሬው የፖለቲካ ፍጥጫ ድረስ ያየነው እውነታ አንድ ትልቅ ነገር ያስተምረናል። ይህም አባይ ውሃ ብቻ ሳይሆን የሺህ ዓመታት የታሪካችን አሻራና ህልውናችን መሆኑ ነው። ይህንን ቪዲዮ እስከዚህ ሰዓት ድረስ በትዕግስት ከተከታተላችሁት ታሪክንና ሀቅን የምትወዱ ምርጥ ኢትዮጵያውያን መሆናችሁ ጥርጥር የለውም። ስለዚህ ለዚህ ትልቅ ጥረታችን ዕውቅና ለመስጠትና ለወደፊቱም እንዲህ ያሉ እውነተኛና ድብቅ ታሪኮችን በዝርዝር እንድናቀርብ ብርታት እንድትሆኑን ቪዲዮን ላይክ በማድረግ የእውነት ለብዙዎች እንዲደርስ የራሳችሁን አሻራ እንድታሳርፉ ጠይቃለሁ። ገና ብዙ ያልተነገሩና ሆን ተብለው የተቀበሩ ሚስጥሮች አሉንና እነሱን አንድ በአንድ አብረን እንድንቆፍር ሰብስክራይብ በማድረግና የዚህ ትልቅ ቤተሰብ ቋሚ አካል እንድትሆኑ ግብዣ የላቀ ነው። ሐሳባችሁን ኮሜንት ላይ በማጋራት የውይይታችን ተሳታፊ እንድትሆኑና ይህን ቪዲዮ ለምትወዷቸው ጓደኞቻችሁም ሼር በማድረግ የእውቀት አድማሳችንን እንድናሰፋ አሳስባችኋለሁ። ስለተከታተላችሁና ስለሰጣችሁን ውድ ጊዜ ከልብ እያመሰገንኩ በሚቀጥለው ቪዲዮ በሌላ አስገራሚ ጉድ እስክንገናኝ ድረስ ሀገራችንን ሰላም ያድርግልን። ቸር ይግጠመን።